ይሄ አራተኛ ክፍሉኛ ያነበብኩት መጽሐፍ ነው። ኖ ይሄ አራተኛ ክፍሉኛ ያነበብኩት መጽሐፍ ነው። ይሄ ደግሞ 11ኛ ክፍል እና ይሄን ደግሞ አሁን ላይ ያነበብኩት ያለው በዚህ ቪዲዮ እንዴት ማንበብ እንደጀመርኩ በእነዚህ ጊዜያት ደግሞ ያነበብኳቸው መጽሐፍቶች አሁን ላይ ደግሞ ያነበብኳቸው ያሉትን መጽሐፎች አሳያችኋለሁኝ፣ እነግራችኋለሁ። እንዲሁም ደግሞ የተመቹኝን አንዳንድ ታሪኮችን ማጫወታችኋለሁ። እናንተም ማንበብ ፈልጋችሁ ግን በተለያዩ ምክንያቶች እያነበባችሁ ካልሆነ በየመሃሉ ማካፈላችሁ አንዳንድ ነገሮች ይጠቅማችኋል። ተከታተሉ። እንዳልኳችሁ የመጀመሪያው መጽሐፌ ይሄኛው ነበረ። እንዴት እንደሆነ አላውቅም፣ ብቻ ቤት ውስጥ መጽሐፍ አይጠፋምና የሆነ ቀን ላይ ቺምፒክ አድርጌ ማንበብ ስጀምር እውነት ነው የምላችሁ የሆነ አክሽን ፊልም ነው የሆነብኝና በቃ ምንድነው ሪያላይዝ ያደረኩት መጽሐፍ ማለት በቃ እንደ ፊልም ነው። ጀስት ተሰርቶ አልቀረበም፣ በቲቪ አልታየም ወይም ደግሞ ቪዲዮ አልሆነም እንጂ ፊልም ነው ብዬ ነው ያሰብኩት። ይሄኛው መጽሐፍ ዋነኛ ነገሩ ምንድነው የስለላ ምናምን ነገር አለበት፣ ግን ደግሞ ድብድብም አለው። ስለዚህ አክሽን የሆነ አይነት ፊልም ነው ኤክስፒሪየንስ ያደረኩት በመጀመሪያ ጊዜ ሳነብ ማለት ነው። የሚያሳዝነው ነገር ግን በዛ እድሜ የሚነበብ አይደለም ተብዬ ሙሉ እንዳልጨርሰው ተከልክያለሁ። መልሼ ሳነበው ራሱ እነዛ ነገሮች እንዴት ነው ቪዥዋላይዝ እያደረኩት የነበረው የሚለው ነገር አሁንም ሁላ ጥያቄ ሆኖብኛል። የመጀመሪያ መጽሐፌ ነበር እና አሁን ላይ ከሚመቸኝና ከምወደው ጸሐፊ ጋር ያገናኘኝ መጽሐፍ ደግሞ ይሄ ነው which is ከዕለታት ግማሽ ቀን በአሌክስ አብርሃም ማለት ነው። አሌክስ አብዛኞቹን መጽሐፎችን አንብቤያለሁኝ ከዚህ በኋላ ማለት እዚህ ጋርም ራሱ ያስኳቸው አሉ እንደነ ዶክተር አሸብር፣ ዙበይዳ የሚሉ መጽሐፎች አሉት። እነዚህን አሁን ላይ ደግሞ እያነበብኩት ያለው አልተዘዋወረችም የሚለው መጽሐፍ ነው የአሌክስ አሁን ላይ እያነበብኩት ያለው ማለት ነውና ጸሐፊው ስታይሉ ተመችቶኛል እና በደንብ ነው ኮንሱም ያደረኩትን የእሱን መጽሐፎች። ከዚህ መጽሐፍ የወደድኩት ነገር ሁሉም ታሪኮች የሚጣል ነገር የለውም፣ ግን ደግሞ በጣም የተመቸኝ 6ኛው ምዕራፍ ላይ ያሰፈራትን ሃኑን የምትለዋን ፓርት ነው። በጣም ተመችቶኛል። ስቶሪው ደስ የሚል ታሪክ ነውና ካላነበባችሁት እንድታነቡት ሪኮመንድ አደርጋችኋለሁ። በእነዚህ 3 መጽሐፎች ይሄ አሁን እያነበብኩት ያለሁት መጽሐፍ ነው ተዘዋወረች የሚለው ስለ ልጅነት ምናምን የሆነ ጊዜ አዲስ ጫማ ሲገዛል እንዴት ነው የምንሆነው ምናምን የሚሉ ታሪኮችን ያነሳል። እዚህኛውም ላይም ደግሞ በጣም ደሳስ የሚሉ የፍቅር ታሪኮች አሉበት። የተመቸኝ የመጀመሪያው ክፍል ነው አልሐምዱሊላህ ደህና ናት የሚለው ማለት ነው። አላህ ለመጀመሪያ ጊዜ እንግሊዘኛ መጽሐፍ ያነበብኩት ዋን ናይት ኢን ዘ ስትሬት የሚለው ነው። ስቶሪው በጣም ደስ ይላል የሀገራችን ስቶሪ ነው። ደስ ይላል። የእረኛ ልጅ ነው ምናምን ነገር ብቻ ይሄንን መጽሐፍ ራሱ ያገኘሁት ላይብራሪ ውስጥ ነው፣ የትምህርት ቤት ላይብራሪ ውስጥ እና ነግሬያቸው ሲላምበው ምናምን ብዬ ይዣት መጥቼ በጣም ተመችታኝ አሁንም ድረስ እኔ ጋር ያለች መጽሐፍ ናት። እና በሆነ ጊዜ ከ10ኛ ክፍል ወደ 11ኛ ክፍል ይመስለኛል የሆነ ክረምት ላይ ደግሞ ያነበብኳት እቺ መጽሐፍ ነው። መጽሐፉ አብዛኛውም ውስጡ ላይ ያለው ረጅም ልብ ወለድ ነው። ሙሉ አንድ ታሪክ ነው። ሞር የሚያጠነጥነው እንደዚህ የስለላ ምናምን ተግባራቶች ላይ እና ደግሞ ስለ አንድ መጽሐፍ ነው። ያንን መጽሐፍ በመፈለግ ሂደት ውስጥ እና ያንን መጽሐፍ ለማግኘት በሚደረግ ሂደት ውስጥ ያለው የስለላ ተግባራቶች ምናምን አሉበት። ይሄን መጽሐፍ ተመችቶኛል። ሙሉውን ዴዲኬትድ ሆኜ በትንሽ ጊዜ የጨረስኩት መጽሐፍ ነው። ከዚህ በልጥ ግን በጣም በቶሎ የጨረስኩት መጽሐፍ መርበብ ፍሎው በጣም ይዟችሁ ይሄዳል። አጻጻፉ ስርዓቱ ምናምን በጣም ይዟችሁ ይሄዳል እና ይሄም እንደዛ ነው። የሆነ መጽሐፍ ሲሆን የሆነ እቃ ከባህር ዳር እንትን ውስጥ የተገኘ እቃ ነው። ብቻ ያንን በመፈለግ ሂደት ውስጥ ያለ እንትን ነው። ይሄም አክሽን ነገር ይበዛዋል ማለት አክሽን ይኖረዋል። ውስጡ ላይ ደግሞ እንደዚህ ስለላ ነገሮች ምናምን አሉበት። ይሄም በጣም የተመቸኝና በአጭር ጊዜ ከሁሉም በፍጥነት የጨረስኩት ይሄንን መጽሐፍ ነው። አይ ቲንክ 2 ቀን 3 ቀን እንደዛ ነገር እና እነዚህ ሁለቱ ደግሞ ይሄም አጫጭር ታሪኮች ናቸው። በጣም ደስ ይላል። እዚህም ውስጥ ያሉ ነገሮች በተለይ ጥቁር ሽታ የሚለው ራሱ በራሱ በጣም ደስ የሚል ታሪክ ነው እና በተለይ ግን ከሁሉም የወደድኩት አዳምና ቃየን የሚለው በጣም ተመችቶኛል። ማለት እንዴት አስቦት ነው አዳም እንዴት ነው ውሎ የሚለውን ነገር ነው እዚህ ላይ የሚቀጥለው ነው የተመቸኝ መጽሐፍ። ኤንድ ኔክስት ካነበብኳቸው ውስጥ የመጨረሻው ጠጠሮቹና ሌሎች። ስለዚህ ጠጠሮቹ ከሚለው በቃ ጠጠሮቹ የሚለው ርዕስ አሁን ላይ ያለንበትን የወጣትነት የሚገልጽ ነው። ብዙ ነገሮች እናገኛለን፣ ግን ሁሉንም እየበተንን መጨረሻ ላይ ሪያላይዝ ስናደርገው ለካ የበተነው ወርቅ እንደሆነ ይገባናል። እና ያም ጊዜ ልጁም የበተነው ጠጠሮችን አገኘውኝ ብሎ ዳይመንድ ነበረ ወንዝ ውስጥ እየከተተ የነበረው። ኢንተረስቲንግ ስቶሪ ነው፣ ተመችቶኛል።
እና ወደ አሁን ስንመጣ አሁን ላይ ያነበብኩት ያለው ፊክሽን ይሄኛው ነው። ምክንያቱም አብዛኛውን ጊዜ የሆነ ስጓዝ መንገድ ላይ ምናምን ቪዲዮችን ፖድካስቶች እሰማለሁ፣ ግን ደግሞ ተረጋግቼ ስቀመጥ አነባለሁ ብዬ ያሰብኩት ይሄኛውን መጽሐፍ ነው። ፊክሽን ነው፣ አልተዘዋወረችም። አሁን በአሌክስ አብርሃም ማለት ነው። ነን ፊክሽን ሆነው ደግሞ አሁን ላይ ተመችተውኝ እያነበብኳቸው ያሉ መጽሐፎች እነዚህ ናቸው። 100 ሚሊዮን ኦፈር በአሌክስ ሆርሞዚ፣ ኢኪጋይ፣ አቶሚክ ሀቢት እና ብሬኪንግ ዘ ሃቢት ኦፍ ቢንግ ዮርሰልፍ። አሁን ላይ ዲቴል ይሄንን ሙሉ ለሙሉ አልጨረሱትም፣ ግን እስከ ከግማሽ በላይ አልፌያለሁ፣ ቆይቷል። ደግሜ እያነበብኩት ነው። በተለይ አሁን ላይ እያነበብኩት ያለው መጽሐፍ ይሄኛው ብሬኪንግ ዘ ሃቢት ኦፍ ቢንግ ዮርሰልፍ። ካላነበባችሁ በቃ ጀስት ስትጀምሩ ሰልፍ ዴቨሎፕመንት ሲጀመር ከዚህ ተጀመረ እያስባለሁ። ምክንያቱም ሰልፍ ዴቨሎፕመንት ከሰልፍ አዌርነስ ስለሚጀምር ሰልፍ አዌርነስ ደግሞ ከዚህ ይጀምራልና ይሄ እነዚህ ናቸው አሁን ላይ እያነበብኳቸው ያሉ መጽሐፎች። ስለ መጽሐፎች እነዚህ ነገሮች ብያቸዋለሁ። በራሴ ወጪ አውጥቼ የገዛኋቸው መጽሐፎች በጣም ጥቂት ናቸው፣ 1 2 3 ምናምን እና ቀጣይ ላነባቸው የማስባቸው መጽሐፎች አንድ ላይ ሰብሰብ አድርጌ ደግሞ አንድ ቀን ሪቪው አደርግላችኋለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ።